ዛሬ አንቺን ደምግባት ተከትሎ አንቺ ስር እየተረመጠመጠ ያለ ወንድ ሁሉ ለትዳር የሚፈልግሽ ሆኖ አይደለም። አብዛኛው ለዝሙት ነው። እወቁበት። አንቺ ደግሞ ባለቤትነቱ የአንቺ ሰውነት የአንተ ሰውን ባለቤት ደግሞ ለእግዚአብሔር ነው። ታውቃላችሁ አይደለም? ካርታና ፕላኑ ይህን ታውቃላችሁ። ካርታው አንድ ሰው መኪና ሲገዛ ምናምን ሊብሬ ይህ መኪና የማን ነው? ቤትም ሲገዛ ይህ ካርታ የማን ነው እንደሚባል ልክ እንደዚሁ እኛ የማንም እግዚአብሔር በእግዚአብሔር በሆነው ሰውነት ላይ መዘሞት ወንጀል ነው። ኃጢአት ነው እኮ ብቻ አይደለም እኮ ወንጀል ነው። እናንተ በገዛችሁበት በአንተ ቤት ላይ በአንተ ስም በሆነ ካርታ ባለው ቤት ላይ ማንም ገብቶ ቢጨፍር ዝም ትላለህ? እንዴት ነው የሚያውረገርግህ? በአንቺ ስም ባለው ሊብሬ ባለው በገዛ መኪናሽ ማንም ሰው እንደፈለኩን ከፍቼ ምናምን እንደፈለኩ ልንዳቤ እንዴት ነው የሚያደርግሽ? ንብረታችን ሲነካ እንወድም ማለት ነው። መኪና እንኳን ስንሰጥ ተጠንቅቀን በጥንቃቄ እንዳሽ አደራህን ብለን እንዴት ነው ያንገበግበን? እግዚአብሔር ደግሞ ለእኛ ብሎ በገዛን እንደዛ ነው። የራሳችሁ አይደላችሁም በዋጋ ተገዝታችኋል ያለ በዋጋ በተገዛ ሰውነታችን ላይ ስንዘሙት እንዴት እንደሚያስመስላችሁ ተው። ኃጢአትና ጽድቁን ተውትና መብት ከመብት ደረጃ ስታጡት አሁን እኛ የኛ መብት አለ። ህገ ወጥ እኮ የምንሰራው ስራ ታውቃላችሁ። ኃጢአት ነው ብቻ እኮ አይደለም እኮ ህገ ወጥም ጭምር ነው። በሰው ቤት የኛ ባልሆነ በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁ ማለት ነው ሐዋርያው። ስለዚህ እኔ ራሱ የራሴ አይደለሁም። የራሴ ባልሆነ በዚህ ሰውነት መቅደስ ሰውነት ላይ ምዘሙተው ምሰርቀው መዋሸው ክፉ ምናገረው ወንጀል እኮ ነው ምሰራ ያለሁት። ኃጢአት ብቻ እኮ አይደለም እኮ ባልተፈቀደልኝ ቤት የራሴ ባልሆነ ቤት ማናችሁ እንኳን ባለ መብቴ ነው እንዳትሉሽ። ማናችንም ብንሆን የሆነ ክፉ ቃል ተናግረን መብቴ እኮ ነው ምን አገባ እንዳትሉ። አንተ ራሱ የራስ አይደለህማ። አንቺ ራሱ የራስሽ አይደለሽማ። ባለቤትነታችን የማን ነው? የእግዚአብሔር ነው። በቃ አለቀ። ስለዚህ እኛውን እየሰራን ያለው ወንጀል ኃጢአት ምንድን ነው? የራሳችን ባልሆነ ቤት ሳይታችሁ በዋጋ በተገዛ ቤት ክርስቲያን ተብለን በክርስቶስ ካርታው በሱ ላይ ሆኖ እኛ ግን ሙልጭ አድርገን እንከደዋለን። አቤት እግዚአብሔር ትዕግስቱ ግን በስመ አብ እንደኛ የቻለው አለ። ግን እንደው ዝም ብሎ ቢመለከተን ራሱ በገዛ ቤቴ ላይ እንዲህ ስትሆን ትንሽ እንኳን አታከብረኝ ነው እኮ ይላል። ማን ነው 4 ኪሎ ገብቶ እንደዚህ ሆነ? ታውቀዋለህ? 4 ኪሎ ላይ ቤተ መንግስት ብትገባ የሚሆነውን ታውቀዋለህ። ከዚህ ይልቅ የሰማዩ ንጉሥ አይበልጥም? በራሱ ቤት ላይ እንዲህ ስታደርግ አለመቅሰፉ ራሱ አይደንቅም? 4 ኪሎ ካለው ጦር የበለጠ እግዚአብሔር ያለው ጦር አይበልጥም? ቤት የተደፈረ ብሎ ምን ሊያደርግ እንደሚችል ታውቃለህ? እግዚአብሔርስ ምን ይበል? ቅዱሳን መላእክትን ቢያሰማራ የት እንገባ ነበር? ቤቴንማ እንደዚህ አላስደፍርም ብሎ ቢቀስፈን ምን እናመጣለን? ይሄ በጣም አደገኛ ነገር አይታችኋል። ዝም ብላችሁ እግዚአብሔር ዝም ብላችሁ አስቡት። አይታችሁ ትዕግስቱ እንዴት አድርጎ እንደተሸከመ ሲነካ ቤተ መንግስት እንዴት እንደሚሆን የሰማዩ ንጉሥ ክርስቶስስ ቤቱን እንደፈለግን ስናቆሽሽበት ዝም ሲል መላእክት የማይተዙት መስሎ ነው? መስሎ ነው? በዋጋ የገዛሁት ነው። ስጋዬን ቆርሼላቸዋል፣ ደሙን አፍሼለታለሁ።
የኔ ነው ብሎ እንኳን በኃይል መጥቶ አስጠንቆናል። ዝም ይላል። ዝም አንደኛ ወንጀል ነው በእኛ ባልሆነ ሰውነት ላይ፣ ሁለተኛ ኃጢአት ነው የሰራን ያለ ነው። ለዚህ እኮ ነው ሐዋርያው እናንተ የእግዚአብሔር ቤተ መቅደስ አይደላችሁምን አለ ያለ። እግዚአብሔር ቤተ መቅደስ እኮ ነው። በእሱ ቤተ መቅደስ ላይ ልባችን ማን አለ ከኛ መካከል ራሱን በራሱ ፈጥሮ የመጣ ሰው አለ እዚህ ውስጥ? እኔ እኮ ሰው ነኝ ግን ራሴን የፈጠርኩት ያለ እግዚአብሔር የሚል ሰው አለ እዚህ ውስጥ? ያለ እግዚአብሔር ፍቃድ የመጣ ሰው አለኛ ውስጥ? ስለዚህ ኃጢአት ስትሰሩችን ነገር ሁሉ እናስባት። እሺ እየሰራ ያሉት እኮ ወንጀል ነው በሉ። እንደ ህግ እንኳን ምን ያክል እግዚአብሔር ብንንቀው ነው አይታችሁ? መዳፈር ነው ማለት በቤትህ በመቅደስህ በማሰብ አለብን ማለት ነው።